ሃርት በፔሪካርዲየም ከቨር ትደረጋለች። ፔሪካርዲየም ደግሞ ሁለት ሌየሮች አሉት፣ ቪዘራል ሌየር ኤንድ ፓሪታል ሌየር። ቪዘራል ሌየር የውስጠኛው ወይም ደግሞ ኢነር ሌየር የምንለው ነው። ፓሪታል ሌየር ደግሞ የውጭኛው ወይም ደግሞ አውተር ሌየር የምንለው ነው። ከነዚህ ከሁለት ሌየሮች መሃል ደግሞ ፔሪካርዲያል ስፔስ አለ። ይህ ፔሪካርዲያል ስፔስ ደግሞ ምን አለው? ፔሪካርዲያል ፍሉይድ አለው። ይህ ፔሪካርዲያል ፍሉይድ ደግሞ ጥቅሙ ምንድነው? ሃርት ፓምፕ በምታደርግበት ጊዜ ፍሪክሽን ይቀንስልናል። ሰላም ጤና ይስጥልን ውድ የኢትዮ ሄልዝ ቲዩብ ቤተሰቦች እንዴት ናችሁ? ዩቲዩብ ላይ ብዙ ኮሜንቶችን እያየው ነበር፣ ነገር ግን ስላልተመቸኝ ለመመለስ አልቻልኩም ነበር። እንግዲህ ከዚህ በኋላ በእነሱ መሰረት ኮሜንት ባረጋችሁት መሰረት ቪዲዮዎችን እየሰራን እንሄዳለን ማለት ነው። እንግዲህ ብዙ ሰዎች ኤግዚት ኤግዛም ደርሶባቸዋል፣ ሲኦሲ ደርሶባቸዋል፣ በጣም ተጨናንቃቸዋል። ለሱ የሚሆን እኔ ዩቲዩብ ላይ ካስተማርኳቸው እስከ 30 የሚሆን ቶፒኮች አሉ። ከነሱ ኩዌሽን ለማዘጋጀት አስቤያለሁ። ባይ ዘ ወይ ሁሉም የምሰራቸው ቪዲዮዎች አይታችሁ ከሆነ አንድን በሽታ ከዴፊኒሽን ጀምሮ እስከ ኮምፕሊኬሽን ድረስ ነው እያስተማርኩ ያለሁትና ለሲኦሲ፣ ለኤግዚት ኤግዛም፣ ለሁሉም ነገር ስራ ቦታ ስትሰሩ በጣም ይጠቅማችኋል ብዬ የማስበው ቪዲዮ ነው። ኤግዚት ኤግዛም ላይ ብዙ ጊዜ የሚበዛው ኬዝ ነው አይደለ? ኬዝን ቢመጣ አሁን ለምሳሌ ስለ አንድ በሽታ ካራክተሪስቲክስ ነው የሚጠይቃችሁ። ሳይን ኤንድ ሲምፕተም ያስቀምጥላችኋል፣ ዲያግኖስ ያስቀምጥላችኋል። ይህ በሽታ ምን ሊሆን ይችላል ብሎ ነው የሚጠይቃችሁ። ስለዚህ ቤተሰቦቼ ለኤግዚት ኤግዛም ለሲኦሲ የምትጨነቁ ከሆነ በተለይ ኬዝ ይመጣል ብላችሁ የምትፈሩ ከሆነ ምን ማድረግ አለባችሁ? አንድን በሽታ ከመጀመሪያው እስከ መጨረሻው ድረስ ማየት አለባችሁ ማለት ነው። በዛሬው ቶፒካችን ደግሞ የምናየው ስለ አናቶሚ ኦፍ ሃርት ነው። ከዚህ በፊት አናቶሚ አይተናና እስካሁን የምናየው በሽታን ከዴፊኒሽን እስከ ኮምፕሊኬሽን ድረስ ነበር፣ እስከ ፕሪቬንሽን ድረስ ነበር። ዛሬ ደግሞ አናቶሚ ኦፍ ሃርት እናያለን ማለት ነው። አናቶሚ ኦፍ ሃርት አናቶሚ ኦፍ ሃርት እናያለን ማለት ነው። አናቶሚ ኦፍ ሃርት በምናይበት ጊዜ ማየት ካለብን ነገሮች አንደኛው ሎኬሽን ኤንድ ሳይዝ ኦፍ ሃርት እናያለን። ሁለተኛው ሌየርስ ኦፍ ሃርት እናያለን። ሶስተኛው ቻምበርስ ኦፍ ሃርት እናያለን። አራተኛው ሃርት ቫልቭስ ቫልቭ እናያለን። አምስተኛው ብለድ ሰርኩሌሽን እናያለን። ብለድ ሰርኩሌሽን እናያለን። ስድስተኛው ብለድ ሰፕላይ ቱ ሃርት እናያለን። ሰባተኛው ኮንዳክሽን ሲስተም ኦፍ ሃርት እናያለን ማለት ነው። እነዚህ 7 ፖይንቶችን አይተን ስለ አናቶሚ ኦፍ ሃርት እንጨርሳለን ማለት ነው። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በተለይ የልቤን ሳይዝ ማወቅ እፈልጋለሁ የሚል ጓደኛ ካለ ይህን ቪዲዮ ሼር አድርግለት። ምክንያቱም ይህን ቪዲዮ አይቶ ከጨረሰ በኋላ የእሱ ልብ ምን እንደምታክል ማወቅ ይችላል ማለት ነው። ሌላ ደግሞ በቅርብ ቀን ሲኦሲ ኤግዚት ኤግዛም የሚወስድ የጤና ባለሙያ ካለ ሼር አድርግለት። በጣም ነው የሚጠቅመው። ያመሰግንሃል። ሼር አድርግለት። ሎኬሽን ኤንድ ሳይዝ ኦፍ ሃርት በምናይበት ጊዜ ሾርት ኖት እየያዛችሁ እንድትሄዱ ልጻፍላችሁ። ሎኬሽን ኤንድ ሳይዝ ኦፍ ሃርት በምናይበት ጊዜ ይሄ ለማወቅ እንድንችል አንደኛው መልስ ነው። ሃርት ኢዝ a muscular hollow organ, a muscular hollow organ located in the mediastinum. Slightly
towards slightly towards the left side. Heart is a muscular hollow organ located in the mediastinum slightly towards the left side. heart እንግዲህ እንደ ማንኛውም ኦርጋን ኢንቮለንተሪ የሆነ መስል አላት። ያን መስል በመጠቀም ነው ብለድ ፓምፕ የምታረገው። ሶ የምትገኘው in the mediastinum slightly towards the left side። mediastinum ማለት middle of thoracic cavity ማለት ነው። ይህ thoracic cavity የምንለው ይህ ቸስት አካባቢ thoracic cavity ነው የሚባለው። ሶ ከሱ መሃል ላይ ነው የምትገኘው። ነገር ግን ስላይትሊ በትንሹ ወደ ግራ ትገኛለች ማለት ነው። ሶ mediastinum ማለት middle of the thoracic cavity ነው ማለት ነው። thoracic cavity አሁን የሚታያቸው ከሆነ ይሄ የኔው thoracic cavity ይሄኛው ነው። ይሄ thoracic cavity ነው። ሶ heart የምትገኘው middle of thoracic cavity ወይም ደግሞ mediastinum ላይ ነው ይላል። middle of thoracic cavity ለምሳሌ ይሄ ነው middle of thoracic cavity፣ ነገር ግን slightly towards the left side። ስለዚህ heart የምትገኘው middle of mediastinum ሆኖ slightly ወደ ግራ በኩል ጠጋ ትላለች ማለት ነው። ሶ ሎኬሽን ስትጠየቁ እቺን ማስቀመጥ ትችላላችሁ ማለት ነው። ሶ ሳይዝ ኦፍ ሃርት በምናይበት ጊዜ ሌላኛው ሳይዝ about the size of a clenched fist። ሶ የራሳችሁን ልብ ሳይዝ ማወቅ ከፈለጋችሁ ምን ታደርጋላችሁ? የራሳችሁን እጅ እንደዚህ አድርጉና የእናንተ ልብ ይሄ የራሳችሁን እጅ ነው የሚያክለው ማለት ነው። ሳይዝ about the size of a clenched fist። የራሳችሁን እጅ እንደዚህ በምታደርጉበት ጊዜ የእናንተ የልባችሁ ሳይዝ ተመሳሳይ ነው ማለት ነው። ሌላኛው ማወቅ ያለባችሁ ነገር ደግሞ coverings of heart። ሶ heart በምን ከቨር ትደረጋለች? covered by pericardium። heart በፔሪካርዲየም ከቨር ትደረጋለች ወይም ደግሞ እሷን ፕሮቴክት የሚያደርግለት ፔሪካርዲየም የሚባል አላት ማለት ነው። ይህ ፔሪካርዲየም ደግሞ ሁለት ላየሮች አሉት። visceral layer and parietal layer። visceral layer የምንለው የውስጠኛው ላየር ሲሆን parietal layer የምንለው ደግሞ የውጭኛው ላየር ነው ማለት ነው። ሶ ይሄኛው ኢነር ላየር ነው፣ ይሄኛው አውተር ላየር ነው። ከነዚህ ላየሮች መሃል ደግሞ ስፔስ አለ። ይህ ስፔስ ደግሞ ኮሊት ይሄኛውን ከነዚህ መሃል የሚገኘውን ስፔስ ደግሞ ፔሪካርዲያል ስፔስ እንላለን። ሶ እዚህኛው ፔሪካርዲያል ስፔስ ላይ ደግሞ ምን ይገኛል? ፔሪካርዲያል ፍሉይድ ይገኛል። ፔሪካርዲያል ፍሉይድ ይገኛል። ሶ የዚህኛው የፔሪካርዲያል ፍሉይድ ደግሞ ጥቅሙ ምንድነው? ፕሪቬንት ፍሪክሽን። ሃርት ፓምፕ በምታደርግበት ጊዜ ፍሪክሽን እንዳይኖር ፕሪቬንት ያደርግልናል ማለት ነው። ማን? ፔሪካርዲያል ፍሉይድ ፕሪቬንት ፍሪክሽን። ባይ ዘ ዌይ ምጽፈው ሾርት ኖት እንድትይዙ ነው። ስትማሩ ሾርት ኖት የያዛችሁ ሂዱ። አሁን ቪዲዮ ዘግታችሁ ከወጣችሁ በኋላ ያን የጻፋችሁትን ነገር በምታዩበት ጊዜ ክሊር ነው የሚሆንላችሁ። ሶ ሃርት በፔሪካርዲየም ከቨር ትደረጋለች። ፔሪካርዲየም ደግሞ ሁለት ላየሮች አሉት፣ ቪዘራል ላየር ኤንድ ፓሪታል ላየር። ቪዘራል ላየር የውስጠኛው ወይም ደግሞ ኢነር ላየር የምንለው ነው። ፓሪታል ላየር ደግሞ የውጭኛው ወይም ደግሞ አውተር ላየር የምንለው ነው። ሶ ከነዚህ ከሁለት ላየሮች መሃል ደግሞ ፔሪካርዲያል ስፔስ አለ። ይህ ፔሪካርዲያል ስፔስ ደግሞ ምን አለው? ፔሪካርዲያል ፍሉይድ አለው። ይህ ፔሪካርዲያል ፍሉይድ ደግሞ ጥቅሙ ምንድነው? ሃርት ፓምፕ በምታደርግበት ጊዜ ፍሪክሽን ይቀንስልናል ማለት ነው። ሌላኛው ሁለተኛው layers of the heart እናያለን። ሁለተኛው layers of the heart። ሶ ሃርት ሶስት ሌየሮች አሏት።
አንደኛው ኤፒካርዲየም ሁለተኛው ማዮካርዲየም። እስክሪብቶ እየወጣ አይደለም። አንደኛው ኤፒካርዲየም ነው። ሁለተኛው ማዮካርዲየም ነው። ሶስተኛው ኤንዶካርዲየም ነው። ኤንዶካርዲየም ለምሳሌ እችን ሃርት ነው ብንል ስዕል ላይ ብዙም ጎበዝ አይደለሁም። እችን ሃርት ነው ብንል አንደኛው ላየር እዚህ ጋር አለው፣ ሌላኛው ላየር ተደራራቢ ናቸው። ባይዘወይ ለምሳሌ ይሄኛው ላየር አውተር ላየር ወይም ደግሞ ኤፒካርዲየም ይባላል። ይሄኛው ተለቅ ያለ ላየር ደግሞ ማዮካርዲየም ይባላል። ወይም ደግሞ መስል ያለበትና ሃርት ፓምፕ እንድታደርግ የሚያደርገው ዋነኛው መስል ይሄኛው ላየር ነው ማለት ነው። ማዮካርዲየም ነው ማለት ነው። ሃርት ፓምፕ እንድታደርግ የሚያግዝ የትኛው ላየር ነው ብትባሉ ጥያቄ ላይ ማዮካርዲየም ነው ማለት ነው። ይሄኛው ደግሞ ኢነር ሞስት ላየር ማን ይባላል? ኤንዶካርዲየም ይባላል ማለት ኤንዶካርዲየም ይባላል። ስለዚህ ሃርት ስንት ላየር አላት? 3 ላየር አላት። ኤፒካርዲየም፣ ማዮካርዲየም፣ ኤንዶካርዲየም እንዳትረሱ ያዙት በደንብ። ሌላኛው ቻምበርስ ኦፍ ዘ ሃርት፣ ሶስተኛው ቻምበርስ ኦፍ ዘ ሃርት። አንደኛው ቻምበር ራይት አትሪየም፣ ሁለተኛው ቻምበር ራይት ቬንትሪክል፣ ሶስተኛው ቻምበር ሌፍት አትሪየም፣ አራተኛው ቻምበር ሌፍት ቬንትሪክል። ሃርት ስንት ቻምበር አላት ከተባላችሁ 4 ቻምበር አላት። እነሱም ራይት አትሪየም፣ ራይት ቬንትሪክል፣ ሌፍት አትሪየም፣ ሌፍት ቬንትሪክል ይባላሉ ማለት ነው። እስኪ እዚች ጋር ላሳያችሁ። ሃርት ልክ እንደዛ አይነት ነው። እንደዚህ ናት ሃርት። አንደኛው ቻምበር ይሄኛው ነው። ምን ይባላል? ራይት አትሪየም ይባላል። ይሄኛው ራይት ቬንትሪክል ይባላል። ይሄኛው ሌፍት አትሪየም ይባላል። ይሄኛው ሌፍት ቬንትሪክል ይባላል። 1 2 3 4 ቻምበር አላት ማለት ነው። ራይት አትሪየም receives deoxygenated blood from body. Right atrium receives deoxygenated blood from body. እዚህ ጋር ላሳያችሁ። ለምሳሌ ይሄኛው ቬና ካቫ አለ፣ ሱፔሪየር ቬና ካቫ አለ፣ ኢንፌሪየር ቬና ካቫ አለ፣ ኢንፌሪየር ቬና ካቫ አለ። ለምሳሌ ጭንቅላታችንን፣ አይናችንን፣ ጆሮአችንን ምናምን በቃ እዚህ አካባቢ ያሉትን ኦርጋኖችን ሰፕላይ አድርጎ አገልግሎት ሰጥቶ ኦክሲጅን ሰጥቶ የተመለሰ ደም በሱፔሪየር ቬና ካቫ አማካኝነት ወደ ራይት አትሪየም ይገባል። በአጠቃላይ ከሃርት ወደታች ያሉ ኦርጋኖችን ሰፕላይ አድርጎ የተመለሰ ደም ደግሞ ኦክሲጅን ሰጥቶ የተመለሰ ደም ደግሞ በኢንፌሪየር ቬና ካቫ አማካኝነት ወደ ራይት አትሪየም ይገባል ማለት ነው። ስለዚህ ከዚህም ሆነ ከኢንፌሪየር ቬና ካቫም ሆነ ከሱፔሪየር ቬና ካቫ የመጣ ደም ቬን ነው፣ ዲኦክሲጅኔትድ ብለድ ነው፣ አገልግሎት ሰጥቶ የተመለሰ ደም ነው። ስለዚህ መጀመሪያ የሚገባው ወዴት ነው? ወደ ራይት አትሪየም ነው ማለት ነው። ራይት አትሪየም receives deoxygenated blood from body. What about right ventricle? Pumps blood to lung. Pumps blood to lung. right ventricle ደግሞ እዚህ ጋር ላሳያችሁ። እዚህ ጋር ምን አለ? pulmonary artery አለ። እዚህ ጋር ለንግ አለች። መጀመሪያ ብለድ ዲኦክሲጅኔትድ ብለድ በሱፔሪየር ቬና ካቫ እና በኢንፌሪየር ቬና ካቫ ወደ ራይት አትሪየም ይገባል። ከራይት አትሪየም ደግሞ ወደ ራይት ቬንትሪክል ይገባል። ከራይት ቬንትሪክል ደግሞ በፑልሞናሪ አርተሪ አማካኝነት ወደ ለንግ ይሄዳል ማለት ነው። ራይት ቬንትሪክል ምን ያደርጋል? ፓምፕ ያደርጋል። ብለድ ወደ ለንግ ፓምፕ ያደርጋል ማለት ነው። what about left atrium? Left atrium receives oxygenated blood from lung. ሾርት ኖት የያዛችሁ ብያችኋለሁ። ሌፍት አትሪየም ደግሞ receives oxygenated blood from lung። ኑ እዚህ ጋር አሳያችሁ። ራይት አትሪየም የምንለው ይሄኛው ነው። ይሄኛው ደግሞ ቅድም ራይት ቬንትሪክል ወደ ሳምባ ፓምፕ ያደርጋል
ወደ ለንግ ፓምፕ ካረገ በኋላ ከሳምባ ኦክሲጅን አግኝቶ የተመለሰ ደም ደግሞ ወዴት ይገባል? ወደ ሌፍት አትሪየም ይገባል ማለት ነው። ከሌፍት አትሪየም ደግሞ ወዴት ይገባል? ወደ ሌፍት ቬንትሪክል። ሌፍት ቬንትሪክል ደግሞ ጥቅሙ ምንድነው? ፓምፕስ oxygenated blood to body. So ሌፍት ቬንትሪክል ደግሞ ኦክሲጅኔትድ ብለድ ወደ ሰውነታችን ፓምፕ ያደርጋል ማለት ነው። ሶ ብለድ ከሳምባ ወደ ሌፍት አትሪየም ገባ። ከሌፍት አትሪየም ደግሞ ወደ ሌፍት ቬንትሪክል ይገባል። ሌፍት ቬንትሪክል ደግሞ ወደ ሰውነታችን ፓምፕ ያደርጋል ማለት ነው። ስለዚህ ሃርት አራት ቻምበር አላት። እነሱም ራይት አትሪየም፣ ራይት ቬንትሪክል፣ ሌፍት አትሪየም፣ ሌፍት ቬንትሪክል ይባላሉ ማለት ነው። ሌላኛው ቻምበርስ ኦፍ ዘ ሃርት አየን። ሃርት ቫልቭ እናያለን ማለት ነው። አራተኛው ሃርት ቫልቭስ፣ አንደኛው ቫልቭ ትራይካስፒድ ቫልቭ፣ ሁለተኛው ፑልሞናሪ ቫልቭ፣ ሶስተኛው ሚትራል ቫልቭ፣ አራተኛው አኦርቲክ ቫልቭ። ሶ ሃርት አራት ቫልቭ አላት። አንደኛው ትራይካስፒድ ቫልቭ ነው። ሁለተኛው ፑልሞናሪ ቫልቭ ነው። ሶስተኛው ሚትራል ቫልቭ ነው። አራተኛው አኦርቲክ ቫልቭ ነው ማለት ነው። አንደኛው ትራይካስፒድ ቫልቭ የሚገኘው እዚች ጋር ነው። ወይ በተለየ ቀለም አሳያችሁ፣ እዚህ ጋር ነው ማለት ነው። ሶ ትራይካስፒድ ቫልቭ የሚገኘው ቢትዊን ራይት አትሪየም ኤንድ ራይት ቬንትሪክል ነው ማለት ነው። ከራይት አትሪየም ይሄኛው ነው፣ ራይት ቬንትሪክል ይሄኛው ነው። ቫልቭ የሚገኘው እዚህኛው ነው። ጥቅሙ ምንድነው? አንድ የፐምፕ ወይም ዲኦክሲጅኔትድ ብለድ ወደ ራይት ቬንትሪክል ከገባ በኋላ ተመልሶ ወደ ራይት አትሪየም እንዳይገባ ይከላከልልናል ማለት ነው። ፕሪቬንት ባክፍሎ ኦፍ ብለድ ፍሮም ራይት ቬንትሪክል ቱ ራይት አትሪየም። ሌላኛው ፑልሞናሪ ቫልቭ ነው። ፑልሞናሪ ቫልቭ የሚገኘው ደግሞ ፑልሞናሪ አርተሪ ላይ ነው ማለት ነው። አንድ ብለድ ከራይት ቬንትሪክል ወደ ሳምባ ፓምፕ ካረገች በኋላ ተመልሶ ወደ ራይት ቬንትሪክል እንዳይገባ ፕሪቬንት ያደርግልናል ማለት ነው። ይህኛው ደግሞ የሚገኘው ቢትዊን ራይት ቬንትሪክል ኤንድ ፑልሞናሪ አርተሪ ውስጥ መሃል ይገኛል ማለት ነው። ከራይት ቬንትሪክል እና ከፑልሞናሪ አርተሪ መካከል ይገኛል ማለት ነው። ማን? ፑልሞናሪ ቫልቭ። ሌላኛው ሚትራል ቫልቭ ነው። ሚትራል ቫልቭ ወይም ደግሞ ባይካስፒድ ቫልቭ ይባላል። ይሄ ደግሞ የሚገኘው እዚህ ላይ ነው ማለት ነው። እዚህ ላይ ቢትዊን ሌፍት አትሪየም ኤንድ ሌፍት ቬንትሪክል፣ ቢትዊን ሌፍት አትሪየም ኤንድ ሌፍት ቬንትሪክል የሚገኝ ቫልቭ የትኛው ነው ከተባላችሁ ሚትራል ወይም ደግሞ ባይካስፒድ ቫልቭ ነው ማለት ነው። ጥቅሙ አንድ ብለድ ኦክሲጅን አግኝቶ ከሳምባ ኦክሲጅን አግኝቶ ወደ ሌፍት አትሪየም ይገባል። ከሌፍት አትሪየም ደግሞ ወደ ሌፍት ቬንትሪክል ይገባል። ወደ ሌፍት ቬንትሪክል የገባ ብለድ ተመልሶ ወደ ሌፍት አትሪየም እንዳይወጣ ወይም እንዳይገባ ምን ያደርጋል? ፕሪቬንት ያደርግልናል ማለት ነው። ማን? ሚትራል ወይም ደግሞ ባይካስፒድ ቫልቭ። ቢትዊን የሚገኘው ቢትዊን ሌፍት አትሪየም ኤንድ ሌፍት ቬንትሪክል። ኦኬ፣ አራተኛው አኦርቲክ ቫልቭ ነው። አኦርቲክ ቫልቭ ደግሞ የሚገኘው ሌፍት ቬንትሪክል እዚህ አለ። ሌፍት ቬንትሪክል ወደ አኦርታ ብለድ ፓምፕ ያደርጋል። የሚገኘው ቢትዊን ሌፍት ቬንትሪክል ኤንድ አኦርታ ላይ ነው ማለት ነው። ቢኮዝ ኦፍ ጥቅሙ ምንድነው? አንዴ ሌፍት ቬንትሪክል ወደ ሰውነታችን ብለድ ፓምፕ ካረገ በኋላ ከአኦርታ ተመልሶ ወደ ሌፍት ቬንትሪክል እንዳይገባ ፕሪቬንት ያደርግልናል ማለት ነው። ሶ ቢትዊን የሚገኘው ደግሞ ቢትዊን ሌፍት ቬንትሪክል ኤንድ አኦርታ ነው ማለት ነው። አኦርታ ነው ማለት ነው። ሶ ቢትዊን ሌፍት ቬንትሪክል ኤንድ አኦርታ። ሶ ሃርት አራት ቫልቮች አሏት። እነሱም ትራይካስፒድ፣ ፑልሞናሪ፣ ሚትራል ኤንድ አኦርቲክ ቫልቭ ይባላሉ ማለት ነው። በዋናነት የነዚህ የሁሎችም ጥቅም ምንድነው? ቱ ፕሪቬንት ባክ ፍሎ ኦፍ ብለድ ነው። ሌላኛው አምስተኛው ብለድ ሰርኩሌሽን ነው። አምስተኛው ብለድ ሰርኩሌሽን ነው። በመጀመሪያ ደረጃ ብለድ
በሱፔሪየር ቬና ካቫ እና በኢንፌሪየር ቬና ካቫ አማካኝነት ወደ ራይት አትሪየም ይገባል። ብለድ ከሲስተሚክ ቬን ወዴት ይገባል? ራይት አትሪየም ይገባል። ከራይት አትሪየም ደግሞ ወዴት ይገባል? ወደ ራይት ቬንትሪክል ይገባል። ከራይት ቬንትሪክል ደግሞ ወዴት ይሄዳል? ከራይት ቬንትሪክል ወደ ፑልሞነሪ ወይም ደግሞ ወደ ለንግ ይሄዳል ማለት ነው። ወደ ለንግ ይሄዳል። በማን አማካኝነት? በፑልሞነሪ አርተሪ አማካኝነት ወደ ለንግ ይሄዳል ማለት ነው። ከለንግ ደግሞ ወዴት ይመለሳል? ወደ ሌፍት አትሪየም ይመለሳል ማለት ነው። ከሌፍት አትሪየም ወዴት ይሄዳል? ወደ ሌፍት ቬንትሪክል ይገባል ማለት ነው። ከሌፍት ቬንትሪክል ደግሞ ወዴት? ወደ በዲ ወደ ሰውነታችን ፓምፕ ይደረጋል ማለት ነው። አገልግሎት የሰጠ ደም ደግሞ ተመልሶ በሲስተሚክ ቬን አማካኝነት ወደ ራይት አትሪየም ይገባል። ከራይት አትሪየም ወደ ራይት ቬንትሪክል፣ ከዛ ወደ ለንግ፣ ከዛ ወደ ሌፍት አትሪየም፣ ከዛ ወደ ሌፍት ቬንትሪክል፣ ከዛ ደግሞ ወደ ሰውነታችን ፓምፕ ይደረጋል። ከዛ አገልግሎት ይሰጣል። ሶ ብለድ ሰርኩሌሽን ይህን ይመስላል ማለት ነው። ሌላኛው ስድስተኛው ብለድ ሰፕላይ ቱ ዘ ሃርት። ሃርት ለራሷ የሚሆነውን ብለድ ከየት ታገኛለች? እዚህ ጋር በምታዩበት ጊዜ ከአኦርታ ብራንች የመጀመሪያው ብራንች አርተሪ ኮሮነሪ አርተሪ ይባላል። ሌፍት ኮሮነሪ አርተሪ ኤንድ ራይት ኮሮነሪ አርተሪ። ፓምፕ ከምታደርገው ብለድ ለመጀመሪያ ለራሷ ቀንሳ ነው ለሰውነታችን ፓምፕ የምታደርገው። ሰው ፓምፕ ካደረገችው ቅድሚያ ለራሷ ታስባለች። ሃርታችን ወይም ልባችን በጣም ብልህ ናት ማለት ነው። በዚህ በኩል ሌፍት ኮሮነሪ አርተሪ አለ፣ በዚህ በኩል ራይት ኮሮነሪ አርተሪ አለ። ሶ ሃርታችንን ሰፕላይ ያደርጋል ማለት ነው። እዚህ ላይ ጥያቄ ሊመጣ ይችላል። ሃርትን ሰፕላይ የሚያደርግ አርተሪ ማን ነው ከተባላችሁ ኮሮነሪ አርተሪ ነው ማለት ነው። ይህኛው ወይም ሌፍት ወይም ራይት ኮሮነሪ አርተሪ ወይም ደግሞ ኮሮነሪ አርተሪ በአጠቃላይ ብሎኬጅ ቢፈጠር ምን ሊመጣ ይመስላችኋል? ህይወታችሁ ያበቃለታል ማለት ነው። ማዮካርዲያል ኢንፍራክሽን ይመጣል። ማዮካርዲያል ኢንፍራክሽን መጣ ማለት ደግሞ ሃርት በቂ ብለድ ፓምፕ ማድረግ አትችልም ማለት ነው። የዛኔ ቶሎ ብላችሁ ወደ ሕክምና ተቋም ካልሄዳችሁ የሃርት መስል ይሞታል። የሃርት መስል ሞተ ማለት ደግሞ ሃርት በቂ ብለድ ፓምፕ ማድረግ አትችልም ማለት ነው። በቂ ኦክሲጅን አናገኝም ማለት ነው። ሌላኛውና የመጨረሻ የቀረን ኮንዳክሽን ሲስተም ነው። ሰባተኛው ኮንዳክሽን ሲስተም ነው። ኮንዳክሽን ሲስተም ምንድን ነው? ሃርት ኤሌክትሪክ የራሷን ኤሌክትሪክ ፕሮዲውስ አድርጋ ብለድ ፓምፕ እንድታረግ የሚያረግ ምንድን ነው? እንዴት ነው ፓምፕ የምታረገው ነው። አንደኛው ሴኖ አትሪያል ኖድ ወይም ደግሞ ኤስኤ ኖድ። ይህ ኤስኤ ኖድ ፒስ ሜከር ይባላል። ፒስ ሜከር ይባላል። እዚህ ጋር ላሳያችሁ። ሴኖ አትሪያል ኖድ የሚገኘው እዚች ጋር ነው። ኦኬ ሴኖ አትሪያል ኖድ የሚገኘው እዚች ላይ ነው ማለት ነው። ሶ ይሄ ኤስኤ ኖድ ዋናው ኤሌክትሪክ ፕሮዲስ የሚያደርገው እሱ ነው። ሴኖ አትሪያል ኖድ ወይም ደግሞ ኤስኤ ኖድ ኤሌክትሪክ ጄኔሬት ያደርግና ከዛ ማን አለ? ኤቪ ኖድ አለ። ኤቪ ኖድ ደግሞ የሚገኘው እዚች ላይ ነው ማለት ነው። ከዛ ኤቪ ኖድ አለ ማለት ነው። ከዛ ማን አለ? በንድል ኦፍ ሂዝ አለ። በንድል ኦፍ ሂዝ የሚገኘው ደግሞ ልክ እንደ ሴፕተም ላይ ነው የሚገኘው እንደዚህ። ከዛ ማን አለ? ፐርኪንጄ ፋይበር የሚባል አለ። ፐርኪንጄ ፋይበር። ከዛ ኤቪ ኖድ ዘን በንድል ኦፍ ሂዝ ዘን ፐርኪንጄ ፋይበር። ሶ ሴኖ አትሪያል ኖድ ወይም ደግሞ ኤስኤ ኖድ ኤሌክትሪክ ያመርትና ከዛ ኤቪ ኖድ ይሄዳል። ከኤቪ ኖድ ደግሞ ወደ በንድል ኦፍ ሂዝ ይሄዳል። በበንድል ኦፍ ሂዝ አልፎ ደግሞ በፐርኪንጄ ፋይበር አማካኝነት የሃርት መስሎች ኤሌክትሪክ ያገኛል። ከዛ ብለድ ፓምፕ እንዲያደርግ ያደርጋል ወይም ደግሞ ሃርት ኮንትራክት እንድታረግ ያደርጋል ማለት ነው። ስለዚህ ኤስኤ ኖድ ብዙ ጊዜ ጥያቄ ላይ የሚመጣው ፒስሜከር ወይም ደግሞ ኤሌክትሪካል አክቲቪቲ ኦፍ ሃርት ጄኔሬት የሚያደርግ ወይም ደግሞ ፒስሜከር የትኛው ነው ተብሎ ሊመጣ ይችላል። ኤቪ ኖድ፣ በንድል ኦፍ ሂዝ፣ ፐርኪንጄ ፋይበር፣ ኤስኤ ኖድ ከተባለ ኤስኤ ኖድ መመለስ አለባችሁ ማለት ነው። ሶ ውድ ቤተሰቦቼ እንግዲህ በዛሬው ቶፒካችን 7 ነገሮችን አይተናል ማለት ነው። አንደኛው ሎኬሽን ኤንድ ሳይዝ ኦፍ ዘ ሃርት አይተናል። ከዛ ላየር አይተናል። 3 ላየር እንደሚገኝ፣ ቻምበርስ ኦፍ ዘ ሃርት 4 ቻምበሮች እንዳሏት፣ ሃርት ቫልቭስ 4 ቫልቭ እንዳላት፣ ብለድ ሰርኩሌሽን አይተናል። ብለድ ሰፕላይ ቱ ዘ ሃርት ከየት
ብለድ ታገኛለች፣ ኦክሲጅን ከየት ታገኛለች የሚለውን ነገር አይተናል። ከዛ ኮንዳክሽን ሲስተም ሃርት እንዴት ፓምፕ ታደርጋለች፣ ኤሌክትሪኩን ከየት አገኘች የሚለውን ነገር አይተናል ማለት ነው። እንዳትረሱ ግን አንድ ነገር እዚህ ጋር ማወቅ አለባችሁ። በተለይ ሰርኩሌሽን ኦፍ ብለድ ማወቅ አለባችሁ ማለት ነው። ወይም ደግሞ ብለድ ሰርኩሌሽን ማወቅ አለባችሁ። መጀመሪያ ከሰውነታችን አገልግሎት ሰጥቶ የተመለሰ ብለድ ወዴት ይገባል? ወደ ራይት አትሪየም ይገባል። ጥያቄ ላይ ብዙን ጊዜ ሲኦሲ ላይ ኤክስቲ ኤግዛም ላይ የማየው ነገር ቢኖር ከሰውነታችን ተመልሶ ብለድ ወዴት ይገባል የሚለውን አይቻለሁ እኔ በራሴ አይን። ከሰውነታችን አገልግሎት ሰጥቶ የተመለሰ ብለድ የሚገባው ወዴት ነው ከተባላችሁ ወደ ራይት አትሪየም ነው ማለት ነው። ራይት አትሪየም ደግሞ ወደ ራይት ቬንትሪክል ይሰጣል። ከራይት ቬንትሪክል ደግሞ ወደ ለንግ ይሄዳል፣ ኦክሲጅን ያገኛል፣ ጋስ ኤክስቼንጅ ያካሂዳል። ከለንግ ደግሞ ተመልሶ ወደ ሌፍት አትሪየም ይገባል። ከዛ ደግሞ ወደ ሌፍት ቬንትሪክል ይገባል። ደን ወደ ሰውነታችን ፓምፕ ይደረጋል ማለት ነው። እነዚህ ሁለቶች ራይት አትሪየም ራይት ቬንትሪክል ዲኦክሲጅኔትድ ብለድ ነው ያላቸው። ራይት አትሪየም ኤንድ ራይት ቬንትሪክል ዲኦክሲጅኔትድ ብለድ ነው ያላቸው። እነዚህ ሁለቶች ደግሞ ኦክሲጅኔትድ ብለድ ነው ያላቸው። ሌፍት አትሪየም ኤንድ ሌፍት ቬንትሪክል ደግሞ ኦክሲጅኔትድ ብለድ ነው ያላቸው። ምክንያቱም ለንግ ደርሶ ከተመለሰ በኋላ ኦክሲጅን አግኝቶ ነው የሚመለሰው። ሌፍት አትሪየም እና ሌፍት ቬንትሪክል ኦክሲጅኔትድ ብለድ ነው የሚይዙት ማለት ነው። የዛሬው ቶፒካችን ይህን ይመስል ነበር። ቪዲዮን እንደወደዳችሁት እርግጠኛ ነኝ። ላይክ ሳታደርጉ አትውጡ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ለጓደኞቻችሁ እንዲደርስ ደግሞ ሼር አድርጉላቸው። ከኢትዮ ሄልዝ ቲዩብ ጋር ወደፊት ብዙ ነገር እንሰራለን። ይህንን ቪዲዮ ሾርት ኖት ይዛችሁ በደንብ ቁጭ ብላችሁ ካያችሁ በኋላ ስለ አናቶሚ ኦፍ ሃርት ኤኒ ኩዌሽን ሲመጣ ኤክስ ከሆናችሁ እኔ ራሴ እቀጣለሁ ማለት ነው። በቀጣይ ደግሞ እንድሰራላችሁ የምትፈልጉት ቶፒክ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ባይ ባይ።